በጣም በሚገርም ሁኔታ ስሜታዊ የሆኑ ሰዎች ፊልም ሲመለከቱ ፊልሙ የሚቆጣጠራቸው፣ የሚያስቃቸው፣ የሚያስደስታቸው፣ የሚያስለቅሳቸው፣ በትንሹ የሚደሰቱ፣ በትንሹ የሚያኮርፉ፣ በትንሹ የሚያለቅሱ ሰዎች ካያችሁ እነዛ ሰዎች የደም አይነት ናቸው ማለት ነው። የደም አይነት ያላቸው ሰዎች ገራሚ ሰብዕና አላቸው። ዛሬ እሱን እንመለከታለን። እንግዲህ የደም አይነት ያላቸው ሰዎች ምን አይነት ሰብዕና አላቸው ካልን አንዱ ስሜታዊ መሆናቸውን ብለናል። እንግዲህ ስሜታዊነታቸው እስከምን ድረስ ይሄዳል? ለምሳሌ ሎተሪ ቆርጠው የ20 ሚሊዮን ብር እንደደረሳቸው ሁሉ ግምት ውስጥ አስገብተው እቅድ ሁሉ ሊያወጡ ይችላሉ ማለት ነው። በቀላሉ በቃ እንደዚህ አይነት ሰዎች ናቸው። በሌላ በኩል ደግሞ በስራ ቦታ ላይ በጣም ታታሪዎች ናቸው፣ ትጉ ናቸው። የተሰጣቸውን ስራ ሊሰሩ ይችላሉ። ግን ደግሞ የህልም ሰዎች በመሆናቸው ያንን የሚያልሙትን ነገር ወደ መሬት አውርደው ተግባራዊ ለማድረግ ደግሞ የሚቸገሩ ሰዎች ናቸው። ይሄ የደም አይነት ያላቸው ሰዎች የጃፓን ምሁራን ባደረጉት ጥናት መሰረት የደም አይነት ያላቸው ሰዎች ታማኞች ናቸው፣ በቃ ቅኖች ናቸው፣ ተባባሪዎች ናቸው። በማህበራዊ ጉዳይ ላይ ልታገኟቸው ትችላላችሁ። በሌላ በኩል ግን ጠብ የሚባል ነገር ያሉት ፈጽሞ ሰላማዊ ሰዎች ናቸው። ለሰላም ሚኒስቴር እነዚህ ሰዎች ብታጯቸው በጣም አሪፍ ነው። በነገራችን ላይ አውሮፓና አሜሪካ ሰዎች ሁሉ ማለት ይቻላል የደም አይነታቸው ይታወቃል። ስራ ስትቀጠሩ የደም አይነታችሁ ታይቶ ነው። የደም አይነት ያላቸው ሰዎች ያልማሉ እንጂ ወደ መሬት የማያወርዱ ስላልሆኑ ለአመራርነት ቦታ አይሰጣቸውም። ሌሎች የደም አይነቶች አሉ በሂደት የምንመለከታቸው ሊደር ሊሆኑ የሚችሉ ዎች ግን ስሜት ላይ ነው ያሉት። ታማኞች ናቸው፣ ፍቅር ይሰጣሉ፣ አይክዱም። የዚህ አይነት ሰብዕና አላቸው። ሌላው እንግዲህ ደግነት አላቸው፣ ገራገሮች ናቸው። እነዚህ የደም አይነቶች በሚገርማችሁ ሁኔታ በሀገር ሕግና መመሪያ መገዛት ደስ ይላቸዋል። በቃ ያዋጣናል፣ የሀገር ሕግ መመሪያ ለዛ ስርዓት መገዛት። በቃ ዜብራ ላይ ነው በቃ አስፋልት የሚሻገሩት። በአቋራጭ በምናምን የሚባል ነገር የለም። የሆነ ማጭበርበር ምናምን ነገር ውስጥ አይገቡም ማለት ነው። ሌላው አንድ ባህሪያቸው ከዚህ ከስሜታቸው ጋር ተያይዞ ያለባቸው ችግር ምንድን ነው? 10 ቦታ ውስጥ ሲገቡ ልትመለከቱ ትችላላችሁ። ሁሉም ነገር በቃ ስሜታቸውን ይቆረቁረውና እዚህ ጋር የሆነ ነገር ይጀምራሉ፣ እዛ ጋር የሆነ ነገር ይጀምራሉ። ግን ሁሉንም እንደጀመሩ ሳይጨርሱት ሊቀሩ ይችላሉ ማለት ነው። ሌላ የደም አይነት ያላቸው ሰዎች በጣም ንጹህ ናቸው። በቃ በስመ አብ እነሱ ቤት ውስጥ ከተቀጠራችሁ በተለይ በጽዳት ጉዳይ እናንተ በቃ የደከማችሁበትን ጉዳይ መጥተው ነካ አድርገውት